በቃኝ እንግዲህ አንዴ ተፈታተችው ታጋጋስቲው በእጅ ይጅላል እናቴ ማንዱት ነው ምንድነው ምንድነው አባቴ ወጥ እንጀትም የለ አሁን ቀን ስትነካካበት የቆየ አልሳ ነው ያድዝ ነበር እኮ ወላሂ ወዲህ ዝለ ነበር ቁርአንን ወዲህ ነበር ያዘ በብላው አሁን ወጥ ታሰናረግባት ይቆየኝ እኔ አስብዝ ወጥ ማድረግዋስ ነበር ወይስ እንዴት እንጃ ምታደረገውኝ ቀል ስራ ማነው ስምንት እንቁላል ዘይት በወር የሚያልቀው አገኛት ወይዬ ምን ልትሰራ ነው? በእንቁላል ላይ ያስጠላል። ገደለች ወዳይ እንዴት መብራት ነው ኧረ ግን እንበላለን ሌሊት ጦማን አይደል በቃ ያይ አማሩሃል እንደው ኑሮ በል በጣም ነው የገባህ እንዴ ታዲያ ነይ ማለት ይሻላል እኮ ወይት ምን ታረግ ትንሽ እኮ ነው
ታዲያ ሽንኩርት በእንትን መቼም አልከተፍከውም፣ እርግጠኛ ነኝ። በእጅህ ከሰላንዳ ከሰላለው ግን ከሰል ነገሩ እኮ በእንትን መስራት ይችላል። በሱ እሱ ከሰል እንዲያጠፋ ነው። ገንዘቢቱ እፍ ያውሳል ይሁን ያረዲቱ ምን አዲያፍነ የቀረበህ እንደህን ታዲያፍናለህ፣ ተጠርጋለህ ብቻ ተማዱ ላይ እያስፈራራ ብላ እኔስ እያስፈራራህ ነው። ወጥ እንዲያልቅብህ እንዲሁ ናካ እያስፈራራሁ እንጀራውን ነው ናካ እየረኩ ነው እንዲህ ወጥ እንዲህ አለማለት ወጥ እንዲህ ጥቅስ አድርጌ ወጥ ብልት አንድ ቀን ተሰራ 4 ቀን መቼ አንድ ቀን ተሰራ 4 ቀን ፊል ነው። አሁን በቃ ጦፍቼ ነው በቃ ዘራቱን ገንፎ ነው ገንፎ ነገ ሰኞ ነው። ሰኞ ማክሰኞ ሮብ ለሐሙስ ድረስ ነው የምሰራው። ምን ነው እንኩርቹር አድርገህ ሰርተህ ይብናርጊ አንድ መከፈች ተሰራና ቆይጭ ነጋ እንቱም ጉዲያ ነው ማለት ሽንኩርቱ ነጋ ዘይቱ ከዛሉስ አንዴ በተጋጋረልኝ ሳታሞቅ ነው እንደምትበላው። እሱ ሞቀታል ወስቶ ሞቃት ቆጠረች እኮ አይደል? ስሞቅም ገንዘብ ታወጣ እኛ ቀጥያራውን ተበላሽ ነው ሐምዲ ባይሰማ መሯሯጥ አብን እንትን ምንድን ነበር የሚባለው? ሁለት እንቁላል ተመታሁ። በቃ ሁለት እንቁላል ወንድ እያሉ እንደው ወዳይ እንደው እንቁላል ነው የሚሰራው። ለምንድን ነው አለ? ቀላል ስለሆነ ወንድ ልጅ የሚሰራው እንቁላል ነው አለ። ምክንያቱም ቀላል ስለሆነ ነው። እዛም አንድ ያለች መሬት እንቁላል ምኑን ተጠ አረጠቡ አረጠው አረጠው አረጠው